አልታየህም ወይ? ወይ ምሽ ነው በቀበሌ የት ነበርሽ? እኔ አላውቅም። እኔ እጠጣለሁ እገባለሁ። አዎ ማን ይቀምቅምልሽ አባቴ? እንዴት ታይዋለሽ? ታሳድግ እንዴ? ዲስ ነው አለ ነው ዲስ መሰለሽ? ይሄ 7 ተሰብቶ የመጣ ውጤት ነው። ዝም ብሎ አልበቀለም። 7 ምረው 7 እችንም አታርድም። ይሄኔ በለውቃው ቢሆን ይዘሽዋል። 24 ሰዓት ተሰርቶ 7ቱንም ቀን ተደፍቶ የመጣ ውጤት ነው። እኔ አላየሁትም። አታየውም? እንዲህ ተጋርዶባችሁ እኮ ነው ችግር የመሰለች ምርጥ ስራ ማታየው። የኔ መሰለ ልማት ማታየው። ማሻአላ ምንድን ነው? በጣም ነው የሚያምረው። ማሻአላ ኧረ ወዲያ በጣም ነው የሚያምረው አይደለ? አዎ በጣም ነው የሚያምረው። የት ነው? ቆይ ዋው! ጦቢያ አዲስ አበባ ወረዳ 5 ዲሲ አይተካም። አዲስ አበባ በጣም ነው የሚያምረው ቦታው። ቆይ ተመጀምሮ እንደዚህ አይነት ነው የመጣው። አበቀል ነው በስራችን በመተባበራችን አበቀል ነው። እንደዚህ ቢሆን ኖሮ እኮ እኔ ከመጀመሪያ ነገር አልወጣም ነበረ። የኔ እናት የት ነበርሽ? እኔ እንኳን ዱባይ ነበርኩ። ዱባይ? አቤት ዱባይ ማማሯ እኮ አይደል? በጣም ነው የምታምረው። ግን አሁን ላይ ይሄን ይበልጣት ነው። አዎ እናስበልጣት ነው። አይቀር ማስበልጣችን። እኔ የምልሽ ከዛ መተሽ ምን ሰራሽ? እንዲያው እጅ ከምን እኔ እንኳን ተጠርዤ ነው የመጣሁት። የሰው ሀገር እኮ ድሮም የሰው ነው። ጨርሰው አመጡሽ። የኔ እናት በይ አንድ መረጃ በዛው ላስተላልፍልሽ። ይኸውልሽ የሴቶች ልቀት ማዕከል አለ። እንግዲህ ብቻ ከአረብ ሀገር የመጣችሁ እህቶቻችንን በሴተኛ ዳሪነት በተለያዩ ድጋፍ የሚያስፈልጋችሁ ሴቶቻችንን በአንዳንድ ድጋፎች በማድረግ ልቀት የሚሰጣችሁ ትልቅ ማዕከል ተሰርቶላችኋል። እዚሁ የቱ ጋር ነው? በእናትህ በጣም ነው የምፈልገው። ጉግል ሰርች አድርጊ ታገኛለሽ። እርቃችኋል እኮ እናንተ። ኧረ ጋሼ ኧረ ዝም በሉ። ቆይ ለሴቶች አላችሁ፣ እኛ ወጣቶች 5 ዓመት ሙሉ ተምረን ዲግሪያችንን ይዘን ስራ ስንንከራተት የኖርነውስ ምን እናድርግኛ? ኧረ በእናትህ ደግሞ በዛ ላይ የቤት ኪራይ አለ፣ የሱቅ ዕዳ አለ። ተሰቃየን እኮ ተሰቃየ። የኔ አባት አይዞህ አለመገጣጠም እኮ ነው። አለመገጣጠም ነው እንጂ እኮ ስንት ነገር አለ። የኔ ወንድም ከምኑ ጋር ያልተገጣጠምነው? እንዲያው ስለዚህ ስለ ኮሪደር ልማቱም ስለምኑም እንዲያው ጠጋ ብለህ ጠይቀህ ታውቃለህ? ማን ነው የሚሰራው? ወጣቱ እኮ ነው፣ ተደራጅቶ እኮ ነው ወንድም። ይኸውልህ አንድ አዲስ የሚባል ልጅ አለ። ከዚህ በፊት በእጅ ሰበራ በወገብ ሰበራ ነበር የሚታወቀው፣ በማጅራት እጅን ጣቴን የሰበረው እሱ ነው። አሁን እጅህን ስብራት አይንካው ተብሎ ምን የመሰለ የኮሪደር ልማት ሰዓሊ ሆኖልሃል። ከጓደኞች ጋር ተደራጅቶ እና ቆይ አሁን እያላችሁኝ ያላችሁት ስራ ማግኘት ትችላላችሁ ነው? እና ታዲያ አንተ ብቻ ከጓደኞች ጋር ሆነ ተደራጅ እንጂ ስራ የሚሰጥህ አካል ሞልቷል። እንደው ተሰብስቦ ቢል ከማየት ስራ ወደ መስራት ልንገባ ነው በሉኛ። ወደህ ተደራጅና ወደ ስራ ግባ አባቴ። አታመጣ ጋበል ወረዳችንን እና አንኳኳ ይከፈትልሃል። አንኳኳ። ቆይ እኔ አንድ ጥያቄ አለኝ። እሺ ይኸውላችሁ ስራ ሰጥቶ እሺ፣ ከዛ ቅድም ደግሞ ብድር ምናምን ነገር ያመቻችልሃል። እሺ ብድር ያመቻችሁ። ከዛ መኪና ሲይዘን ወረጀል መኪና እንደ ተበደርሽ መኪና አማረሽ። የተበደርሽበትንማ ትሰሪበታለሽ፣ ትቆጥብበታለህ። ብድርህን ቆጥበህ ከፍለህ ነው ወደ መኪና ግልገሉ። ደግነህ ጭራሽ ብድራችሁ ስለዚህ ያመጣላቸው ብድራችሁ እውነት ነው።
ከምትሸና ይሻላል መደራጀቱ። እንዲሁ እየቀረን ብንነጋገር ምንረዳዳ ቢሆን እኮ ስንቱን ነገር በፈታ ነው ነበር። እዚህ እስኪ ይሄን የመሰለ ቦታ ላይ ልሸና ነበር። ሻገር የምትል እኮ አለ እኮ መሽኛ። እዚሁ ፓርክ አለ፣ እዚሁ ሽንት ቤቱ ሁሉም ሙሉ የሆነ ፓርክ አለ። መሻገር ነው ዋናው። ሻገር ብለን ካሰብን ብዙ እናገኛለን። ኧረ ልክ በለዋል ጋሼ። ተባብረን እናልፋታለን። ይመቹት። ተባብረን አገራችንን እናስጌጣታለን። ከአፍሪካ አይደለም ከአውሮፓ እናስወልቃታለን። ስለዚህ አሁን ዛሬ አንተ ምነው ሽንቱ ላይ ቆም ሸንቴን እኮ እንያዘውና ተባብረን እናሸንፈው። ያዝ እንግዲህ ካፊ ጋሽዬ አንድ ሰልፍ በዛው እችን ስልክን ሌላ ነገር ከምታይባት አቃቂ ቃሊቲ ክፍለ ከተማ ብለህ ግባና ቴሌግራም ላይ ያለች ከስልክ ያለ ፔጅ ላይ ግባና አንዳንድ መረጃዎች ታገኝባታለህ። እጅግ እናመሰግናለን። እባካችሁ ሞቅ ያለ ሞራል እውነት ከተማችን ቁልጭ አድርገው የሚገልጹ እድገቷን ለውጧን የሚያሳይ ጭውውት